በአሁኑ ሰዓት እጅግ በጣም ድንቅ የሆነ ሰበር ዜና ሰምቷል። በብዙዎቻችን ዘንድ እጅግ በጣም ተወዳጅ የሆነው ዘማሪ ዲያቆን አቤል መክበብ ሲጠበቅ የነበረውን ዝማሬ በዛሬው ዕለት ለቋል። የዚህም ድንቅ የሆነና ሁላችንም በጉጉት ስንጠብቀው የነበረ ዝማሬው ርዕሱ እንግዲህ ማር ሚካኤል ይሰኛል። በአሁኑ ወቅት በማቶት ሚዲያ ተለቋል። ዘማሪ ዲያቆን አቤል መክበብ ፈጣሪ የሰጠውን ስጦታ በመጠቀም ይህንን ዝማሬ ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም በገጸ በረከት መልኩ አበርክቷል። ይህም ዝማሬ በአይነቱና በውስጡ የያዛቸው መልእክቶች እጅግ በጣም ለየት ያሉ ናቸው። እኛም እንደሱ ፈጣሪያችን የሰጠንን ገጸ በረከት በምን አይነት መልኩ ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አርገናል ብለን ራሳችን እንድንጠይቅ አርጎናል። ታዲያ ይህንን እጅግ በጣም ለየት ያለ ዝማሬን በማቶት ዩቲዩብ ቻናል በመግባት እየተመለከትን እኛስ ለሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ምን አርገናል ለእናትና አባቶቻችን የሚለውን ጥያቄ እንድናስብበት ጠይቃችኋለሁ። አሁንም የሙታንሳ ማር ቅዱስ ሚካኤል አንድነት ገዳምን ማገዝ የምትፈልጉ ሰዎች በእነዚህ ሁለቱ አካውንቶች ማለትም በኢትዮጵያ ንግድ ባንክና አቢሲኒያ ባንክ የቻላችሁትን ነገር አርጉ። በማቶት ሚዲያ በመግባትም እንግዲህ የወንድማችንን ዝማሬ ተመልከቱት፣ አድምጡት እላለሁ። በዚህ ወቅት ዓለማችን እጅግ በጣም ከባድ ጭንቀት በገባችበት ጊዜና ወቅት የነን ዝማሬ በመስማትና በማድመጥ የጥሞና ጊዜ እንድንወስድ ጠይቃችኋለሁ። ብሩክ ነኝ። መልካም ቀን ይሁንላችሁ። አዲስ ነገር ካለ መለሳለሁ። በማቶት ሚዲያ ገብታችሁ ተመልከቱት።